እንገናኛለን ማለት እውነቱን ንገራት ነው ያልኩህ። ገባህ አይደል? አብርሃም ተናገር ያልኩህን ብቻ ተናገር። ንገራት አብርሃም። ከሩታ ጋር ነው መሆን የምፈልገው ከዚህ በኋላ በቃ ከልጄ ጋር ነው ከሩታ ጋር ነው። ድጋሚ በህይወት እንድትመጣ አትፈልግም አይደል? ድጋሚ በህይወት እንዳትመጪ በቃ ይቅርታ። ቴንሽን እስክትወጣ ይሄን ያህል እስክረብሻት ፈጣሪ ካለ ወደፊት እንገናኛለን። እሺ የምታለቅስበት ምክንያት ምንድን ነው? ሰላም ስለነሳሽ ገባሽ አይደል? በጣም ህይወቱ መብዳቱ እዛ ጋር ትቶት የመጣው ነገር ቤተሰቡ መቶ ምናምን በጣም ጸጽቶታል። ለዛ ነው እያለቀሰ ያለው። ገባሽ? ቤተሰቦቹን ትቶ ስለመጣ በጣም ጸጽቶታል። አንቺ ጋር መምጣቱ ልክ እንዳልሆነ ስለሚያስብ ነው የሚያለቅሰው አይደል? አብርሃም ነው አይደል? እንደዛ ነው የምታስበው? በቃ እኔ ለአንተ መጥፎ ሰው ነበርኩ እንዴ? ከቻልሽ በቃ ታዲያ በህይወቴ እንኳን በመምጣቴ እንኳን እኮ ሊከፋ የሚገባ ሰው አልነበርክም። አሁን እያለኝ ያለው እሱ ነው። አስከፍተሽዋል። ጥሩ ስሜት ላይ አይደለሁም። በቃ ከራሴ ጋር አይደለሁም። ከትንሽ ጊዜ በቃ ፕሊዝ ነገሮችን ተረጂኝ። ከቻልሽ እዚህ ጋር ወርጄ ምንም ነገር እያደረኩ አብርሃም ንገራት። ይቅር በቃ እናንተ ነገር ይቅር፣ ችግር የለውም። ለምን በሰው ፊት ለምን እኮ በቃ ይቅር፣ ችግር የለውም። እሺ ወደ የት እኮ ተመልሼ አልመጣሁም ማለት እንዴ? አብርሃም ተመልሰሽ እንዳትመጪ በላት እንጂ አብርሃም ንገራት እንጂ ተመልሳ እንድመጣ አትፈልግም። ንገራት እንጂ አብርሃም እንደማትፈልገኝ በየሰውን እየጠራ እንደዚህ በየጊዜው እኔን ማስወጣት ልክ ነው ብለህ ታስባለህ? ይሄን ያህል እኔ ህይወት ውስጥ መኖሬ ነው እንደዚህ የረበሸኝ? አዎ አይደል አብርሃም? አዎ ያንቺ መኖር ነው እንደዚህ የረበሸው። አብርሃም ከዚህ በኋላ አልፈልግሽም። ከዚህ በኋላ ከቤተሰቤ ጋር ነው መኖር የምፈልገው። ድጋሚ እኔን ለማግኘት እንዳትሞክሪ እላታለሁ። አንዴ ላግኛትና እሱ ልንገራት ብለኸኝ አልነበረ? ንገራት። ከዚህ በኋላ ከቤተሰቤ ጋር ነው መኖር የምፈልገው። እንዳትመጭብኝ እንደምልህ አላውቅም፣ ግን በቃ እንደዚህ አትበለኝ። ቢያንስ በሰፊት እንኳን እንደዚህ አትበለኝ አብርሃም፣ በእናትህ እኔ አላሳዝንም እንዴ?